ፑቲንና ኪም ዓለምን ያስገረመ ውሳኔ አስተላልፈዋል። የምዕራባውያን መጨረሻና አዲሱ ወታደራዊ ጥምረት ምን ይመስላል የሚሉትን በዝርዝር እንመለከታለን። ሰላም ጤና ይስጥልኝ የጉድ መረጃ ቤተሰቦች፣ ዛሬ ዓለምን በአንድ እግሯ ያቆመ አስደንጋጭ መረጃ ይዘንላችሁ ቀርበናል። በምስራቁ የዓለም ክፍል አዲስና አስፈሪ ጥምረት ተፈጥሯል። የሩሲያ ፕሬዝዳንት ቭላድሚር ፑቲን እና የሰሜን ኮሪያው መሪ ኪም ጆንግ ኡን እጅና ጓንት ሆነው ለመስራት መወሰናቸው ይፋ አድርገዋል። ይህ ጥምረት ተራ ዲፕሎማሲያዊ ግንኙነት ሳይሆን የምዕራባውያንን የበላይነት ለአንድና ለመጨረሻ ጊዜ ለመደምሰስ ያለመ ወታደራዊ ስምምነት ነው። ዛሬ በዚህ ቪዲዮ በሁለቱ መሪዎች መካከል የተደረገ ሚስጥራዊ ስምምነት፣ ፑቲን ለኪም የሰጡትን ልዩ ስጦታና ይህ ጥምረት ለዓለም ሰላም ያለውን ስጋት በዝርዝር እንመለከታለን። የታሪካዊው ጉብኝት ሚስጥር፣ ፑቲን ከ24 ዓመት በኋላ ለመጀመሪያ ጊዜ ወደ ሰሜን ኮሪያ ያደረጉት ጉብኝት በአጋጣሚ የመጣ ሳይሆን ሩሲያ በኒውክሌር ጦርነት ምክንያት ማለቂያ የሌለው ጥይትና ወታደራዊ ድጋፍ በፈለገችበት በዚህ ወቅት ሰሜን ኮሪያ ትልቁን መጋዘኗን ከፍታለች። በምላሹ ደግሞ ሰሜን ኮሪያ ለዓመታት ስትመኘው የነበረው የሳተላይት እና የኒውክሌር ቴክኖሎጂ ከሩሲያ ለማግኘት ተስማምታለች። ይህ ስጥና ተቀበል ስምምነት በአሜሪካና በአውሮፓ ህብረት ዘንድ ትልቅ ድንጋጤን ፈጥሯል። ሁለቱ መሪዎች በፒዮንግያንግ ጎዳናዎች ላይ ሲዘዋወሩ የታየው መቀራረብ አዲሱ የዓለም ኃይል ሚዛን እየተቀየረ መሆኑን የሚያሳይ ግልጽ ምልክት። አንዱ ሲጠቃ ሌላው ይደርሳል ስለሚባለው በዝርዝር እናያለን። ከስምምነቱ ሁሉ እጅግ አስደንጋጩ ነጥብ አንዱ ሀገር ጥቃት ሲዘነዘርበት ሌላኛው ሀገር ወታደራዊ ድጋፍ ያደርጋል የሚለው አንቀጽ ነው። ይህ ማለት ሩሲያ ብትጠቃ ሰሜን ኮሪያ ጦሯን ትልቃለች፣ ሰሜን ኮሪያ ብትጠቃ ደግሞ ሩሲያ በኒውክሌር አቅሟ ጭምር ትከላከላለች ማለት ነው። ይህ ስምምነት አሜሪካ በደቡብ ኮሪያና በጃፓን አቅራቢያን ያላት ወታደራዊነት የበላይነት ዋጋ የሚያሰጣ ነው። ፑቲን ለኪም ጆንግ ኡን አወረሰው የተባለው የሩሲያ ምርጥ የቅንጦት መኪና በስጦታ ማበርከታቸውን የጓደኝነታቸውን ጥልቀት ያሳያል። ምዕራባውያን በሁለቱ ሀገራት ላይ የጣሉት ማዕቀብ ውጤት አለማምጣቱ ብቻ ሳይሆን ይበልጥ እንዲቀራረቡ ምክንያት ሆኗል። የምዕራባውያን ስጋትና የጦርነቱ አድማስ፣ አሜሪካ እና የኔቶ አባላት ይህን ጥምረት የክፋት ጥምረት ሲሉ ተውታል። በተለይ ሰሜን ኮሪያ ለሩሲያ የምታቀርበው በሚሊዮን የሚቆጠር የመድፍ ጥይት የኒውክሌር ጦርነት አቅጣጫ ሊቀይሩ ይችላል የሚል ስጋት አለ። በሌላ በኩል ሩሲያ በሰሜን ኮሪያ የምትሰጠው ዘመናዊ የጦር መሳሪያ ቴክኖሎጂ ደቡብ ኮሪያንና ጃፓንን እንቅልፍ ነስቷቸዋል። ይህ የሁለቱ ሀያላን ጥምረት ፖለቲካዊ ብቻ ሳይሆን ወደ ሶስተኛው የዓለም ጦርነት ሊያመራ የሚችል ሰንሰለት እየፈጠረ መሆኑን የፖለቲካ ተንታኞች ያስጠነቅቃሉ። ፑቲን ማንም የእኛን ግንኙነት ሊያደናቅፍ አይችልም ሲሉ በድፍረት መናገራቸው ለምዕራባውያን የተላከ ግልጽ ማስጠንቀቂያም ነው። በአጠቃላይ የፑቲንና የኪም ጆንግ ኡን ጥምረት በ21ኛው ክፍለ ዘመን የታየ ትልቁ የኃይል ሽግግር ነው። ይህ ስምምነት የአሜሪካ የአንድ ወገን የበላይነት የሚገዳደርና አዲስ የዓለምን ስርዓት እየፈጠረ መሆኑን የሚያረጋግጥ ነው። ሁለቱ ሀገራት በማዕቀብ ቢታነቁም በመካከላቸው ያለው ወታደራዊና የኢኮኖሚያዊ ትብብር ግን ከማንኛውም ጊዜ በላይ እየጠነከረ መጥቷል። የሩሲያ ወታደራዊ ጥበብ እና የሰሜን ኮሪያ ግዙፍ የጦር መሳሪያዎች ክምችት ሲደመሩ ውጤቱ ለዓለም ደህንነት ከባድ ፈተና መሆኑ አይቀሬ ነው። ይህ ጉድ የሚያሰኝ ጥምረት ወዴት እንደሚያመራ፣ የዓለምን ሰላም ምን ያህል እንደሚያናጋ በሚቀጥሉት ወራቶች የምናየው ይሆናል። ጉድ መረጃ ትኩስ መረጃዎችን እያጠናቀቀ ወደ እናንተ መቅረቡን ይቀጥላል።